የዛሬው ደግሞ ታሪክ ለየት ያለና በጣም ጭካኔ የተሞላበት የሆነ እንዲሁም እስካሁን ድረስ ችግሩ መከራው ያለቀቀ የሆነ ታሪክ ነው ማቀርብላችሁ። ታሪኩ ትንሽ ኦቨር ወጣ ያለ ስለሆነ እኔው ራሴ ጠቃሚ ናቸው ብዬ ማምንባቸውን ብቻ ላቀርብላችሁ ተገድጃለሁና እኔው ላቀርብላችሁ ወሰንኩኝ። እህታችን እንዲህ ትላለች። የገዛ እህቴ የሆነችው የራሴን ባል ቀማችኝና ወደ አረብ ሀገር ሄድኩኝ። እስካሁን ድረስ ችግሩ ግን ሊለቀኝ አልቻለም። ብርቃቸውም እነሱ ግን ሊርቁኝ አልቻሉም እያለች ነው እህታችን። ወደ ታሪኩ መነሻ ስመለስ እህቴ የኔ ትልቅ ናት። እሷም ለትዳር አልታጨችም ነበረ በሰዓቱ። ሁላችንም እድሜያችን ደርሷል ወደ ትዳር ለመግባት ማለት ነው። በቤታችን ውስጥ ብዙ ሴቶች አሉ። ወንድ ልጅንም ወላጆቻችን አልታደሉም ነበርና ሴቶች ነበር የተወለዱት። በዚህ ሰዓት ታዲያ ትልቅ እህቴ ማግባት አልቻለችም። ምክንያቱም ትዳር አልመጣላትም። ከሷ ቀጥሎ ያለሁት እኔ ነኝ። እኔ ጋር ግን ትዳር እየመጣ ነበረ። በሷ የተነሳ ግን አላገባም ብዬ ብዙ እድሎቼን አጥፍቻለሁ እንዲሁም አምክኛለሁ ትላለች። ታዲያ በመጨረሻም በቃ አንቺ አግቢ፣ ለሷ ትዳር ሲመጣላት መጨረሻ ላይ ታገባለች በማለት ወላጆቼ በጣም ጎተጎቱኝና በእነሱ ሐሳብ የተነሳ እሺ ብዬ ተገፋፍቼ አገባው። ካገባውም በኋላ እዛው ቤተሰቦች ያጠገብ ባሌ እየኖረ በነበረበት ሰዓትና እኔም እዛው አብሬ እየኖርኩ ባለውበት ሰዓት ጎረቤታሞች መሆናችን በጣም አስደስቶኛል። እህቴም በጣም ትጠጋናለች። ትልቅ እህቴ መጠጋቷ በጣም ያስደስተኛል። ውስጧ ተጎርቷል፣ ልቧ ደምቷል ትዳር በማጣቷና እድሜዋ በማለፉ የተነሳ ትለናለች። ታዲያ በዛ የተነሳ ሞራሏን እጠብቅላታለሁ ብዙ ጊዜ። እንደው መጥፎ ነገር ብትሰራ እንኳን እህቴ ለምን ይሄን ታረጋለሽ አልላትም። እህቴ ናት። መጥፎ ነገር ብትሰራ ራሱ እችላታለሁ። ብዙ ነገሮችንም አሳልፊያታለሁ። ታዲያ ብዙ ጊዜ ባሌ ጋር በጣም ትቀራረባለች። ብዙ ጊዜ ይተሻሻሉ፣ እንዲሁም ይደባደባሉ፣ ይላፋሉ። ይህ ሁሉ ነገር ሲፈጠር ታዲያ እኔ በቅን ነበር ማስበው። በቅን ማስብበት ምክንያት እህቴ ሞራሏ ስለተጎዳ ያንን ሞራሏን እንዲጠግንላት ብዬ ዘመድ ማግኘቷ ደስተኛ አድርጎኝ ነው ትላለች። ነገር ግን መጥፎ ነገር ይከሰታል ብዬ አስባለሁ አንዳንድ ጊዜ። ግን እንዴት ብዬ ትልቅ እህቴ ልከልክላት? እባክሽ ባሌ አጠገብ አትድረሺ ማለትንም ፈራሁኝ። ይህ ሁሉ ነገር እያየሁትና እየሰማሁ ዝም አልኩኝ፣ ቻልኩኝ። መጨረሻ ላይ ግን በጣም የማይሆኑ ነገሮችንም ተመለከትኩኝ። ውስጤ ደማ፣ በጣም ተጎዳው። በየዕለቱ የማያቸው ነገሮች የሚጎዱ ነገሮች ናቸው። እንደው አልጋ ላይ እስከ መዳራት ድረስ እንኳን አድርሷቸዋል የኔ ቸልተኝነት ትለናለች። ይህ ሁሉ ነገር ሲሆን አሁንም ምን ማለት እንዳለብኝ እንኳን አላውቅም። አንዳንድ ጊዜ አኮርፋታለሁ፣ ስደርስባቸው አኮርፋለሁ፣ እቆጣለሁ። አንቺ ደግሞ ይሄ እኮ ተራ ነገር ነው እያሉም ሊያጽናኑኝ ይሞክራሉ። እህቴን ሳስባት ከኔ በፊት ማግባት የነበረባት ስለሆነች ነገር ግን እስካሁን ድረስ ትዳር ውስጥ አለመግባቷን ሳስብ የእህቴ ሞራልና የእህቴ ጉዳይ ያሳስበኝና ጸጥ እላለሁ። ነገሮችን እየቻልኩኝ በውስጤ እያለቀስኩኝ ብቻዬን እያዘንኩኝ ዝም እያልኩ አልፋቸዋለሁ ትለናለች። ታዲያ በመጨረሻም አንድ መሸከም ያቃተኝና የፈራሁት ነገር ደረሰብኝ ትለናለች። ያም የደረሰብኝ ነገር ምንድነው? ከኔ በላይ እህቴን ባሌ መረጣት። እሷን በመረጠበት ጊዜ እሷ ብዙ አሻራዎችን አሳርፋለች። የቤተሰቦችን ሀብት በጠቅላላ እሷ ናት የተረከበችው። የመጀመሪያ ልጅ እንደመሆኗና ወንድ ልጅ ባለመኖሩ የተነሳ እሷ ናት ነገሮችን የምታንቀሳቀሰው። በእሷ አካውንት ነው ነገሮች ሁሉ የሚንቀሳቀሱት፣ በእሷ ሁኔታ ነው ነገሮች የሚውሉት በማለትም ትነግረናለች። ታዲያ በዚህ ሰዓት እሱም በጣም ብር አጠረው። እቤት ነው የሚውለው። እሷ ጋር ሲደባደብ ሲላፋ ነው የሚውለው። እንዲሁም ትንሸኛዋ እህቴ ጋርም ሲደባደብ ብዙ ጊዜ እደርስበታለሁ፣ አየዋለሁ። ነገር ግን ያለፈ ነገር የተመለከትኩት ትልቋ እህቴ ጋር ነበር። ትልቋ እህቴ ታዲያ በጣም ብዙ ምክሮችን መከረችው። ሁሌ ደሃ ሁነህና ተሰቃይተህ ሁሌ ችግረኛ ሁነህ መኖር አይኖርብህም። አንተ እኔን ካገባኸኝ እሷን ከፈታሃት በቃ በተድላና በደስታ ነው ማኖርህ። የቤተሰቦችን ሀብት በጠቅላላ ወደ አንተ ነው ሼር ማደርገው። እንደፈለክ እንድትኖር አደርግሃለሁ። ብቻ አንተ እኔን ምረጠኝና እኔን አግባኝ ትለዋለች። የሚገርመው ነገር ግን ትንሽ እህቷን አግብቶ የኖረበት ጊዜ ነው። ሱብሃንአላህ። በመተጫጨት ብቻ እንኳን ቢሆን ኖሮ የተሻለ ሊሆን ይችላል። ነገር ግን ተጋብተዋል፣ አብሮ እየኖሩ ነው ያሉት። ታዲያ በዚህ ሰዓት በቀጥታ እኔ በማልሰማበትና እኔ በማልደርስበት መልኩ ላይ ቤተሰቦቼን ሰብስቦ ፈትቻታለሁኝ፣ ይችኛዋን ላገባ ፈልጌያለሁኝ በማለት የሚገርም የሆነ መርዶን አረዳቸው ቤተሰቦቼን ትላለች። ቤተሰቦች በጣም ግራ ገባቸው። መጀመሪያ ይሄን ሲሰሙ ደነገጡ። ነገር ግን እሷ ጋር ያለውን ቀረቤታ እያዩ ነገሮችን ችላ ሊሉ ቢሞክሩም አካባቢው ላይ ያለው ወሬ በፍጹም ሊያስቀምጥ አልቻለም። በዛ የተነሳ ታዲያ
እኔን ኒካሄን ሙሉ ለሙሉ አወረደና እሷን በሸሪዓ ፍርድ ቤት አገባት። ምስክሮችን እንኳን አናውቃቸውም የመሰከሩትን ምስክሮች። ከዛም እሷን አገባና እዛ አካባቢ የኖሩ ባሉበት ሰዓት ሰዎች ሲያወሩ ወሬያቸውን መስማት አስጠላቸውና ከአካባቢ ሸሹ። ከአካባቢ በሚሸሹ ሰዓት ሙሉ የቤተሰቦቻችንን ሀብት ይዘው ነበር የሸሹት። እሷ ትልቅ እንደመሆኗ መጠን ሁሉ ነገር በእሷ እንዲንቀሳቀስ አድርገውታል። ሁሉም ሱቅ ነበረን። ሱቃችንንም ሙሉ ሸቀጣሸቀጦችን ሽጠውና ወደ ገንዘብ ቀይረው ብሩን ይዘውት ጠፉ። ከዛ አካባቢ ሲጠፉ እናት አባቶቼ ትንሽ ደከም ስላሉና አዲስ ስራ መፍጠር ስላልቻሉ እኔም ወደ አረብ ሀገር እንድሄድ ተገደድኩኝ ትላለች እህታችን። አረብ ሀገር ነው ያለሁት በአሁን ሰዓት። ለነሱ ስራ እየሰራው ነው ያለሁት። ለነሱ ሁልጊዜም ቀንና ሌሊት ማሰቤን አላቆምም። እናትና አባቶቼ ሳይጠግቡ እህቶቼ ትምህርት ሳይሄዱና ሳይመጡ እኔ በፍጹም ሰላም አላገኝም በማለት ሌሊትም ቀንም እየሰራው ገንዘቤን ወደ እነሱ ልካለው። ስመጣ እንኳን አካውንትን አልከፈትኩም። ታዲያ በዚህ ሰዓት እነዛ የኔ እህትና የኔ ባል የነበረው የሷ ባል ተመልሰው መጡ። ተመልሰው የመጡት ያንን ሁሉ ገንዘብ ጨርሰው ነበር። የት እንደነበሩ የማይታወቁ የኔ እህትና በፊት የኔ ባል የነበረው መጠው ተቀመጡ። የተቀመጡት እኛ ቤት ውስጥ ነው። ተቸግረናል። ምን እንብላ? ምን እንጠጣ? በቃ መስራትም አልቻልንም፣ መኖር አልቻልንም። እናንተ ጋር መሆን ይኖርብናል በማለት እኔ አረብ ሀገር ሄጄ ወላጆቼን ማስተዳደር መጀመሬን ሲሰሙ ቤት ውስጥ መጥተው ተቀመጡ ትለናለች። በዚህ ሰዓት ታዲያ ከቤት አስወጧቸው ብልም እሷ የመጀመሪያ ልጅ ናትና እንዲሁም ተወዳጅ ናትና በፍጹም እናትና አባቶቼ ሊስማሙ አልቻሉም። ታዲያ የኔን ገንዘብ አትስጡብኝ ስልም እኔ አካውንት እንደሌለኝ ስለሚያውቁና እነሱ ሲቸገሩ እያዩ በፍጹም አላስችላቸው አለ። ይህን ሁሉ ነገር የሚያደርጉት እኔ አረብ ሀገር ሁኜ ነው። እስካሁን ድረስ አንድም ገንዘብ የለኝም። ሁሉንም የምልከው ለወላጆቼ ነው። እነሱን መጦርና እነሱን ማስተዳደር የኔ ግዴታ ነው። ነገር ግን እህቴና በፊት የነበረው ባሌ አሁን ላይ የእህቴ ባሌ ሆነው እነሱን የማስተዳደር ግን ኃላፊነት አልነበረብኝም። በእናትና በአባቶቼ እዝነት የተነሳና ለነሱ ባላቸው ፍቅር የተነሳ ወይም ለኔ ትልቅ እህት ላላቸው ፍቅር የተነሳ ገንዘቤ ግን ወደዛም ሼር እየሆነብኝ ነው። በአሁን ሰዓት ምን ማድረግ እንዳለብኝ ሁሉ ግራ ገብቶኛል፣ ጠፍቶብኛል። ማን እንደሚመክረኝ ሁሉ ማወቅ ተስኖኛል። ስለዚህ ሰያ ይሄን ታሪኬን ወደ ሰያ ቲዩብ ሼር አድርግና ሰያ ቲዩብ ላይ ያሉ ቤተሰቦች አስተያየት እንዲሰጡበት እንዲሁም አንተ አስተያየት እንድትሰጥበት ፈልጋለሁ በማለት እህታችን ታሪኳን አካፈለችን። ውድ የሰያ ቲዩብ ተከታታዮች እንደሰማችሁት ታሪኩ በጣም አሳዛኝና ከዚህ በፊት ምናልባትም ሰምታችሁት ማታውቁት የሆነ ታሪክ ነው። እቺ እህታችን ሪከርዷን ያስቀረውት በጣም ብዙ መባል የሌለባቸውና ሚዲያ ላይ መውጣት የሌለባቸው ነገሮች እንዳሉ ስሰማ ነው። እኔም ራሱ ሰቅጥጦኝ ነው ወደኋላ ያስቀረውት። የሚገርመው ነገር በአልጋ ላይ ሲዳሩ ሁሉ እንደደረሰችባቸው እሷ እዛ ተቀምጣ እሷ እዛ እያየችና እየተመለከተች ሁሉ እነሱ የሚያደርጉት ነገር ጸያፍ የሆነ ተግባር እንደነበረ ሁሉ ነግራኛለች። ይህ ሁሉ መከራና ችግር ሲደርስባት ገና የ19 ዓመት ልጅ ሆና ነው። ታዲያ ውድ ተከታታዮች እናንተስ ምን ልትሏት ትችላላችሁ? አካውንትን መክፈት ትችላለች። ባለችበት ሁኔታ ላይ አካውንትን ከፍታ ወደ ራሷ ገንዘቧን እንድታጠራቅምና ራሷን እንድታድን ወይስ ደግሞ ቤተሰቦቿን እየረዳች እሷ እንደ ሻማ እንድትቀልጥ ነው የምትመክሯት? የኔ ምክር የሚሆነው ይሄን ይመስላል። ምናልባት አንቺ ወላጆችሽ ምን ያክል ገንዘብ እንደሚያስፈልጋቸውና እንዴት መኖር እንዳለባቸው የምታውቂ ከሆነ መደበሽላቸው ያችን ገንዘብ ብቻ እንድትልኪና ምናልባት ለእህትሽም ካዘንሽላት እንዲሁም ዝምድናን ልቀጥል እኔ ከሷ የተሻልኩ ነኝ የምትይ ከሆነ የምትፈልጊውን ነገር ልታደርጊላት ትችያለሽ። አላህ ፊት ሁሉም ይተሳሰባል እህቴ። ይህን ሁሉ ነገር የተመለከተ አላህ Subhanahu Wa Ta'ala በቀላሉ ነገሮችን አያልፋቸውም። እኔ ግን ልል የምፈልገው ነገር አለኝ። በመጀመሪያ የጠፉ ነገሮችን ላስተምርባቸው ፈልጋለሁ። የመጀመሪያው ምንድነው? እህቶች እባካችሁ ትዳር ከያዛችሁ በኋላና ባላችሁን በእቅፋችሁ ውስጥ ካስገባችሁ በኋላ እህቶቻችሁ ጋር አታጠጋጉ። ምናልባት የሰው ልጅ በውስጡ የሚያስበው ምን እንደሆነ አታውቁም። ምናልባት አላህ Subhanahu Wa Ta'ala እኮ እንደ አጅነቢ ያደረገብንም ለዚሁ ምክንያት ሊሆን ይችላል። ለምሳሌ የኔን ሚስት ወንድሜ አጅነቢ ትሆንበታለች። በተመሳሳይም አንቺ ባልሽ ለእህትሽ አጅነቢ ነው። አላህ ይሄንን ነገር ያደረገው ለሕክማ ነው። እንደዚህ አይነት ችግሮች ከተፈጠሩ በኋላ ከማላዘንና መፍትሄ ፍለጋ ከመሯሯጥ መጀመሪያ መፍትሄዎችን አስቀድሞ መተግበርና መስራት ያስፈልገናል። ይሄንን ካደረግን በኋላና እኛ ምክንያቶችን ሁሉ ከዘጋጋን በኋላ አላህ Subhanahu Wa Ta'ala ካመጣብን ግን ከዛ በኋላ ሌላ መፍትሄ ይኖራል። አንቺ አላህ Subhanahu Wa Ta'ala ያስቀመጠልሽን ርዚቅ አስቀምጦልሽ ነው እያስቀማሽ ያለው። ታዲያ ወላጆችሽን በምን አይነት መልኩ መቅረብ እንዳለብሽ ስነግርሽ ወላጆችሽ ምን ያክል ገንዘብ ማጥፋት እንዳለባቸውና ምን ያክል እንደሚያስፈልጋቸው አስቀድመሽ ልታውቂ ይገባል። ያንን ካወቅሽ በኋላ ያቺን
የሚፈልገውን ነገር ብቻ በመላክ ሌላውን አካውንትሽ ላይ ታስቀምጪ ይገባል። ታዲያ እህትሽን ሁለት ምርጫ ነው ያለሽ። አንደኛው ምርጫ ለአላህ ብለሽ አፉ ብለሻት እሷንም መደጎም እሱንም በዛውም እየደጎምሽ እንደሆነ ግን ልታውቂ ይገባል። ሌላኛው ደግሞ በፍጹም እኔ አልደጉምም አፉ ግን ልላቸው እችላለሁ እነሱን ግን ልደጉማቸው በፍጹም ህሊና አይፈቅድም የምትይ ከሆነ ግን ለነሱ የሚያስፈልጋቸውንም ሆነ የሚገባቸውን ነገር ወላጆችሽ ያስቡበት። ግን አንቺ ለወላጆችሽ